በረከት ወርቁ አደራ ትባላለች። ውልደቷና እድገቷ ሐዋሳ ሲሆን የተለያዩ 30 ሀገሮችን በስራ ምክንያት ዞራለች። የመጨረሻ ማረፊያ ያደረገችው ግን የአየርላንድ ደብሊን ከተማ ነው። በረከት ባለትዳር ስትሆን ከአይሪሽ ባለቤቷ 3 ልጆች አሏት። የቤቱ ብቸኛ ኢትዮጵያዊ እሷ ነች። እስከ መጨረሻው በኢትዮጵያዊነት እቀጥላለሁ፣ ዜግነት የመቀየር ሐሳብ የለኝም ትላለች። ይቺ ጀግና ገበሬ በብላቴ አካባቢ 600 ሄክታር መሬት ታለማለች። የእርሻ ስፍራዋ በጣም አረንጓዴ ነው። የኦሮሚያ ክልል 240 ሄክታር አካባቢ እርሻዎች አሏት። በጥቅሉ 840 ሄክታር የምታርስ ጀግና ገበሬ ነች። በሱሉልታ አካባቢ የውሃና የጁስ ፋብሪካ ገንብታ ለስራ ዝግጁ አድርጋለች። በቱርና ትራቭል ዘርፍም ተሰማርታለች። በቤሻን ጉራቻ ጥቁር ውሃ ከተማ ከፍለው ለመማር አቅም ለሌላቸው ልጆች 6 ሚሊዮን የብር የፈጀ ትምህርት ቤት ከአባቷ በመምህር ወርቁ አደራ ስም ገንብታ አስረክባለች። የእርሻ ስፍራዋ በሚገኝበት ወላይታ ብላቴ ጮርጮ አካባቢ ደግሞ ምንም አይነት ሕክምና የሚሰጥ ተቋም ባለመኖሩ ክሊኒክ ለመገንባት ከመንግስት መሬት ወስዳ ስራ ጀምራለች። በረከት አደራ ወይም በረከት ገበሬዋ ትላንት በዱባይ የተባበሩት አረብ ኤምሬት በተካሄደው ሁለተኛው ዓለም አቀፍ የሴቶች ሽልማት ኢንተርናሽናል ውመን አዋርድ ፓርላመንት ላይ በስራ ፈጠራ ዘርፍ ላበረከተችው የላቀ አስተዋጽኦ ዓለም አቀፍ ሽልማት ተበርክቶላታል። በረከት ለብዙ ኢትዮጵያውያን ስራ ለመፍጠር ያሳየችው አበርክቶ ከፍተኛ እውቅናን ያስገኘላት ሲሆን ይህ ለሁለተኛ ጊዜ የተዘጋጀውን ሽልማት ለወደፊት የተሻለ ስራ ለመስራት ለሚፈልጉ ኢትዮጵያን ሁሉ ትልቅ ማበረታቻና አነቃቂ እንደሆነ ታምኖበታል። ሽልማቱ በኋላ በማህበራዊ ትስስር ገጿ እንደጻፈችው ኢየሱስ ነው ያከበረኝ፣ ጌታዬ ነው ከትቢያ ላይ ያነሳኝ፣ ዝም አልልም፣ ገና ለክብሩ ቆማለሁ፣ ያከበረኝን ጌታ አከብረዋለሁ። ኢትዮጵያን እንኳን ደስ አለሽ፣ ስራ ፈጣሪ ሴት ለዓለም አበርክተሻል። በ2024 የአፍሪካ ስራ ፈጣሪ ሴቶች አሸናፊ ነበርኩ። በየዓመቱ ክብር ከዱባይ ሳልመለስ ትልቅ አዲስ ዜና ይኖረኛል ብላ መልእክት አስተላልፋለች። በዚህ በሽልማት ጋር በተያያዘ ድርሹ ዳና ወይም ድርሹ በሁለተኛው ዓለም አቀፍ የሴቶች ሽልማት ኢንተርናሽናል ውመን አዋርድ ፓርላመንት በሚዲያ ዘርፍ ላበረከተችው አስተዋጽኦ ትላንት በዱባይ የተባበሩት አረብ ኤምሬት በተካሄደው ስነ ስርዓት ላይ ዓለም አቀፍ ሽልማት ተበርክቶላታል። ይህ ለሁለተኛ ጊዜ የተዘጋጀ ሽልማት ኢትዮጵያውያን ለወደፊት የተሻለ እንዲሰሩ የሚያነሳሳና የሚያነቃቃ እንደሆነ ታምኖበታል። በዚሁ መድረክ ላይም ኢትዮጵያ ከፍ አድርጋለች። እንኳን ደስ አለሽ፣ እንኳን ደስ አለን። እሷም ድርሹ ዳና ሽልማቱን ከተቀበለች በኋላ በማህበራዊ ትስስር ገጿ ላይ እንዲህ ብላ አስፍራለች። ዓለም አቀፍ የሴቶች ፓርላመንት በዱባይ እጅግ ገራሚ ነበር። ለተሰጠን ክብር፣ ለተሰጠን ድምጽ እናመሰግናለን ብላ መልእክት አስተላልፋለች።